አመስጋኝ ሰው እንዳንሆን ያደረገን ምን ይመስላችኋል? የምኞት ጣራ ነው። ምኞት ዛሬን ሳይሆን ነገን እንድንኖር፣ ስላለን ሳይሆን ስለሌለን ነገር እንድንፈልግ ስለሚያደርገን ነው። አመስግነን እንዳንኖር ያደረገን የሚመጣው ነገር በሙሉ መምጣቱ አይቀርም። ስለሚመጣውም ነገር መልካም እንዲሆን ደግሞ አሁን በቀረበልን ባለን ነገር እያመሰገንን ወደፊትም ለሚመጣው ነገር ምስጋና ማቅረብ የዘውትር ልምድ መሆን አለበት። ሌላው አጣን በምንለው ነገር ልንሰበር በፍጹም አይገባም። ምክንያቱም ሁሉም የሆነው ለምክንያት ነው። ከምክንያትም በላይ ለመልካም ነው። ባጣችሁት ነገር ከምትቆጩ ይበልጥ ስላጣችሁት ነገር አመስግኑ። ምክንያቱም ዛሬ ላይ ካጣችሁት ነገር ይበልጥ ወደፊት የተሻለ ሊቀርብ ሊሆን ይችላል። እናንተነታችሁ ለዛ ስፍራም ላትመጥኑ ወይም ለማንነታችሁ ክብርን የማይሰጥ ሊሆን ይችላል። ያጣችሁት ማንነታችሁን ሊያጠፋ ወይም አሁን ላይ ያላችሁ ነገር በሙሉ ደስታ፣ ነፃነት፣ ዛሬ ላይ እንዲህ እሆናለሁ ያን አደርጋለሁ የምትሉትን ነፃነት እንድናጣ ያደረገን እነዚህን ነገሮች ለማድረግ ነው። ደግሞ ለምን አልወደዱኝም፣ ለምን ያ ነገር ለኔ አልሆነም በማለት ራሳችሁን አትጉዱ። እንዲህ ስለሆነ ስላልሆነ እያላችሁ ራሳችሁን ከምትጎዱ ይህንን ያጣሁት እንዲህ ሊሆንልኝ ነው፣ ከዓላማዬ የሚያሰናክለኝ ነገር ስለሆነ ነው በማለት በምስጋና ተቀበሉት። ያኔ ቀና ነገር በህይወታችሁ ይሆናል። ሁሉንም ነገር ቀና ነው ብላችሁ ከተቀበላችሁት ቀና ስለሚሆን ነው። ዛሬ ላይ ያጣችሁት ነገሮች ምንም ያህል ትልቅ ቢሆኑ ወደፊት ካላችሁ ተስፋ ግን በፍጹም ሊበልጥ አይችልም። ሁሌም ከትላንት ዛሬ ይሻላል፣ ከዛሬ ደግሞ ነገ ይበልጥ የተሻለ ነው። ይኸውላችሁ ህይወታችሁን ትላንት ባጣችሁት ነገር ምሬት እያስተናገዳችሁ የዛሬዋን ስጦታችሁን የነገንም ተስፋ አታጨልሙ። ይበልጥ የዛሬዋን ቀን አመስግኑ። ነገንም መልካም እንዲሆን በምስጋና ዛሬ መኖር ጀምሩ። ምስጋናን የማቅረብ ጥቅሙ ያላችሁን ነገሮች በሙሉ እንዲባረኩላችሁ ያደርጋል። አመስጋኝ መሆን ያለባችሁ ለዛ ነው። ብትችሉ ደጋግማችሁ አመስግኑ። ካላችሁ ሌላ ይጨመርላችኋል። በምትሰሩት ነገሮች ባላችሁና ወደፊትም ለሚኖራችሁ ነገሮች ምስጋና ማቅረብ ያላችሁን ነገሮች እንዲበዙ ያደርግላችሁ። የምታማሩ አይነት ሰው ከሆናችሁ ግን ካላችሁ ይወሰድባችኋል። እናም ያላችሁ ነገር እንዳይባረክ እያደረጋችሁ ነው። መሬት እንዳትሰሩና ተስፋ እንድትቆርጡ መንገድ የሚሆናችሁ ብቻ ነው። ያ ደግሞ ምንም አይነት ነገር በህይወታችሁ ቢሆንም የምትመለከቱትን የምትፈልጉትን ሳይሆን ያላችሁ ነገር እያመነመነ ይመጣል። ህይወትን መልካም ወይም ክፉ የምታደርጉት እናንተው ናችሁ። የነገሩ መክፋትና መልካም መሆን የእናንተን አገነዛዘብ ይወስነዋል። የትኛውም ክፉ ነገር የሚደርስብኝ መፈተን ስላለብኝ ነው፣ መፈተኔ ደግሞ ለትልቁ ስፍራዬ ስለሚጠቅመኝ ነው ካላችሁ መልካም የማይሆን ነገር የለም። ሲጀመር ዓለም ሁሌ መልካም በሆነች ምድር ናት። የኛ አስተሳሰብ ግን እንዲህ ናት እንድንል አደረገ። ዓለም እንዲህ ናት የምትሉ እንዳቀባበላችሁ መንገድ ነው። ዓለም ይህንን ነገር አድርሳብኛለች የምትሉት ነገሮች በሙሉ ፈተና፣ ውድቀት፣ ችግር እናንተ ላይ የደረሱባችሁ ነገሮች በሙሉ በምስጋና መቅለል ይቻላል። እኛ ሰዎች ሁሌም ስላለን ነገር ስለሌለን ነገር ስለምናስብ አመስጋኝ ሰው እንዳንሆን አድርጎ ነው። ዛሬ ላይ እኮ የምንኖረው ህይወት በራሱ ብዙዎች አጥተውት ያሉ አሉ። እናንተ ጋርም ያለውን ነገር ብዙዎች እየፈለጉት ያሉ አሉ። ያላችሁን ፍቅር፣ ጤና ብዙ የሚመኙ አሉ። የሆነ ጊዜ ፒተር ፎ እንዲህ ብሎ ነበር፣ ምስጋና ያለማቋረጥ ሊደረግ የሚገባ ነገር ነው። ይህ እውነታ አይደለም፣ እርግጠኝነት ስለማውቀው ነው ብሎ ነው። ምስጋና ባላቀረብኩበት ጊዜያት ሁሉ ልዩነቱ ተመልክቻለሁ ብሎ ነበር። ታዲያ እኛ ምስጋና ያለማቋረጥ እያቀረብን እንዲህም ብሎ ነበር፣ የኮምፒውተር የይለፍ ቃል በራሱ በህይወቴ ስለተሰጡኝ ነገሮች ማመስገን እንዳለብኝ አስተውያለሁ። ፒተር ፎ እንዲህ ካለ እኛ ልናመሰግንባቸው የምንችልባቸው ነገሮች እጅግ ብዙ ናቸው። ጠዋት ስትነሱ በሰላም መራመድ፣ አይናችሁ ማየቱ፣ መተንፈሳችሁ፣ በሰላም መቆየታችሁ፣ የትላንቱ ማንነታችሁ ዛሬም አብሯችሁ መኖሩ ማመስገን ግድ የሚላችሁ ይመስለኛል። ምስጋና ማለት በቀላሉ ልታጧቸው ስለምትችሉት ነገር አሁን ግን በእጃችሁ ስላለው ነገር ማመስገን ነው። ነፍስ ብለን የያዝነው አይን፣ ገንዘብ፣ ሰዎቻችን፣ ጤና፣ ብዙ ነገሮቻችን በአንድ ሰኮንድ ልናጣቸው የምንችላቸው ነገሮች ናቸው። ግን ዛሬ ላይ ሳናጣቸው ከኛ ጋር ስላሉ እለት እለት ልናመሰግን ይገባል። ሁሉን የሚሰጥ እግዚአብሔር ነውና ለእግዚአብሔር ምስጋና ሁሉ ለእርሱ ብቻ አቅርቡ። ስላላችሁም እና ስለሌላችሁም ነገር በሙሉ ለፈጣሪያችሁ እንዲሁም ስለፈጠረን እቺን ምድር እንድናይ እድል ስለሰጠንና እንድናመሰግነው እድል ስለሰጠን
ማመስገን በምንችለው ነገር በሙሉ እናመስግነው። ስላዳመጣችሁኝ አመሰግናለሁ።